ወደፊት ብር ሲኖራችሁ የግድ መግባት ያለባችሁ 3 የማልዲቭስ ሆቴሎች። ሶስተኛ አናንታራ ካቫ ማልዲቭስ ቪላ። ይህ የቅንጦት ሪዞርት ጥርት ባለ ሰማያዊ ባህርና አስደናቂ የባህር ህይወት የምትታወቀው ባቶል ውስጥ ይገኛል። በውሃ ላይ ያሉ ቪላዎች የግል መዋኛ ገንዳዎች እና የባህር ውስጥ ምግብ ቤት ያለው ሲሆን እንደየወቅቱና እንደየቪላው አይነት ለአንድ ምሽት እስከ $1200 ያወጣሉ። ሁለተኛ ሴኔቫጃኒ። ይህ ለኢንስታግራም ፎቶ ተመራጭ ከሆኑ ሆቴሎች አንዱ ሲሆን በቀጥታ ወደ ባህሩ የሚወረወሩ የውሃ ላይ መንሸራተቻዎች፣ ውሃ ላይ የተገነቡ ቪላዎች፣ ካልጋ ላይ ሆነው ከዋክብቶች የሚመለከቱበት ጣሪያዎች ከግል ረዳት ጋር ያገኛሉ። እንደየቪላ ሁኔታ ለአንድ ሌሊት ከ$2000 እስከ $5000 ያወጡባቸዋል። አንደኛ ዘ ሴንት ፌጂሽ። በደል አቶል የሚገኘው ይህ ባለ 5 ኮከብ ሪዞርት የግል መዋኛ ገንዳ ያላቸው ቪላዎች፣ ስፓ፣ ሬስቶራንት እና የግል ረዳት አገልግሎት በአንድ ላይ የሚያገኙ ሲሆን ለዚህ ሪዞርት እንደየወቅቱ ከ$2500 ጀምሮ ለአንድ ምሽት ያወጣሉ። እነዚህን ሆቴሎችና ሌሎች የመዝናኛ ፓኬጆችን ለማግኘት በዌብሳይታችን www.workdan.com በመግባት ማግኘት ይችላሉ። ወርቅዳን ቱር ኤንድ ትራቭል የማይረሱ ጉዞዎች ያልተገደባለ